አንቺን አገኘሽ አይደል? እሱ ብቻ ሳይሆን እኔም ነኝ ያገኘሁት። እንደዛ ነው የሚሰማሽ? አዎ፣ ስለምወደው እኔም በጣም እድለኛ ሆንኩኝ ያክል ነው የሚሰማኝ። አዎ፣ ሁሉም ሰው ከሚወደው ሰው ጋር ነው። ስለዚህ እድለኛ ነሽ። እሺ ንገረኝ፣ አሁን ምን ሆነክ ነው? የውሸት እየኖርኩኝ ራሴን እየጎዳሁ ማለት? እዚህ ቤት መኖር ፈልጌ አይደለም መኖር፣ የራሴ ባልሆኑ ነገሮች ነው የተከበብኩት። አዱ፣ በሰው እኮ እርግጠኛ መሆን አንችልም። እንኳን በሰው ላይ በራሳችን ላይ እንኳን እርግጠኛ መሆን አንችልም። ተስፋና ደስታን በሰው ላይ አታስቀምጥ፣ ይልቅ በፈጣሪ ላይ አድርገው። የማይለወጥና የማይሰበር የማይተውን ወዳጅ እሱ ብቻ ነው። ግን እኮ ለሰው ልጅ ሰው ያስፈልገዋል አይደል? እኔ እኮ አያስፈልገውም አላልኩም። ነገር ግን ሁሉም ነገር በልክ ሲሆን ነው የሚያምረው።